እሺ እንደምታያቸው እንግዲህ በጣም እጅግ በጣም ደስ ብሏቸዋል። አይ ሰላም እንዴት ናችሁ? እኛ እዚህ ጋር ተሰብስበን ያለነው በዛም በጀርባ ያሉ ልጆች ብዙ ልጆች አሉ። እኛ 70 የታክሲ ሹፌሮች ተብለን በሚኪያስ ጥጋቡ በሰራው ማስታወቂያ የተሳተፈን ልጆች ነን። እንዳጋጣሚ ሴትየዋ ባደረገችው በማጭበርበር ብራችንን ተበልተን ለሁሉም ያውቃሉ። የታወቀ ነገር ነው። ሚዲያ ላይ ግልጽ የሆነ ነገር ነው። ይሁንና ሚኪያስ ጥጋቡ እናንተ ኢትዮጵያዊ ናቸው፣ ወንድሞቼ ናችሁ፣ እናንተ ተበልታችሁ መቅረት የለባችሁ፣ እናንተ ልጅ አሳዳጊ ናችሁ፣ ብዙ ችግር እንዳለባችሁ አውቃለሁ፣ አነስተኛ እንደሆናችሁ አውቃለሁ በማለት ከራሱ አካውንት ገንዘብ በማሳለፍ የኛን ሞራል በመካስ እና ከዚህ በኋላም አብሮ ከኛ ጋር እንደሚቀጥል ወንድማማችነትንም ገልጾ የተሰማውንም የልብ ሐዘን ገልጾ ከዚህም በመቀጠል ሴትዮዋንም በማፈላለግ እኛም ለመርዳት ዝግጁ ሆነን ሚኪያስ ጥጋቡ ባደረገው ስህተት እንደሆነ ማስተውቀን አምኖ ይቅርታም ተቀብሏል። እኛም ይቅርታ አድርገን ዛሬ ላይ ተሰብስበን ብዙ ልጆች በዙሪያም አሉ፣ አንዳንድ ዛሬም ያልመጡ ልጆች አሉ። ሁላችንም በዚህ ቪዲዮ ሚኪያስ ጥጋቡን ልናመሰግን መተናል። በጣም ነው የምናመሰግን። ያደረክልን ነገር ምርጡ ኢትዮጵያዊ ነህ፣ ወንድማችን ኑርልን። ከዚህ በመቀጠል ያንተ አድናቂዎች ነን። በሚቀጥለው ነገር በሁሉም ነገር ከጎን ለመሆን ዝግጁ ነን። እናመሰግናለን። አንዳንድ ከጎን ያሉ ሰዎች ሐሳብ ሊሰጡ የሚፈልጉ ካለ እድሉን ሰጣለሁ። እስቲ መቤት አንድ አውሪ። ሚኪሻሪ ምንም አይደለም፣ ሁሌም ከጎንክ ነን። እናመሰግናለን። ገብቶልናል። በጣም እናመሰግናለን። ቃልን ጠብቀናል። አመሰግናለሁ። ሚኪዬ እናመሰግናለን። ብሩ ደርሶናል። ቴንክ ዩ ወንድሜ፣ ክበርልን። እኔም ደስ ብሎኛል። እመቤቴ ጭንቃ ማላጇ ወላዲት አምላክ ፈጥኖ ደራሿ የኢየሱስ ክርስቶስ እናት እመቤቴ የጭንቃ ማላጇ እሷ የተመሰገነች ትሁን። ከነሱ እኔ ይሻላለሁ ብዬ ነው። ያው እንደምታውቁት ተጭበርብሬ በሰራሁት ማስታወቂያ እነሱም እንዲጭበረበሩ ሆነው ብዙ ነገር ተፈጥሯል ሶሻል ሚዲያ ላይ እና ለከፈሉት ለተጭበረበሩትን ገንዘብ በጠቅላላ ንብረቴን ሽጬ መልሼላቸዋለሁ ማለት ነው። ይሄንን ሳደርግ ለኢትዮጵያ ሕዝብ ባለኝ ትልቅ ክብር ነው ይሄን ያደረኩት። ምክንያቱም የኢትዮጵያ ሕዝብ ነው እዚህ ያደረሰኝ። እነሱም ደግሞ እኔን አምነው ነው መጥተው እዛ ነገር ውስጥ የገቡትና ኃላፊነቴን መውሰዴን ለኢትዮጵያ ሕዝብ ነው ማሳየት የምፈልገውና እጅግ በጣም ደስ ብሎኛል። አንድ ማስተላለፍ ፈልገው ነገር ከተማርኩት ነገር ሶሻል ሚዲያ ላይ እውቅና ያለን ሰዎች በምንችለው አቅም ወገኖቻችንን ማይሆን ነገር ውስጥ የሚከት ነገር ቆም ብለን ብናስብ መልካም ነው እላለሁ። ለምንሰራቸው ማስታወቂያዎች በጣም ዲቴይል ኢንፎርሜሽን አድርገን ሰርተን ወገኖቻችንን ከመጭበርበር እንድናተርፍ መልእክቴን አስተላልፋለሁ ማለት ነው። እኔ ተመሪያለሁ። በእኔ ደረሰ በእናንተ እንዳይደርስ እመቤቴ እንግዲህ ረድታኛለች። ከጎኔ የነበራችሁ በሐሳብም በምንም ነገር አመሰግናለሁ። እመቤቴ የጭንቃ ማላጇ ውለታችሁን ትክፈልልኝ። ይሄንን ቪዲዮ ሪፖስት ሼር ያደረጋችሁ ለመላው ለኢትዮጵያ ሕዝብ አድርሱ። የኢትዮጵያ ሕዝብ ነው እዚህ ያደረሰን። ይሄን የኢትዮጵያ ሕዝብ ደግሞ ችግር ውስጥ የሚገባበትን ነገር ሁሉ ከማድረግ እንቆጠብ። ይሄንን ሕዝብ ሳገለግል ኖር ያለው አሁንም አገለግላለሁ። ባለችኝ አቅም አገለግላለሁ። የአምሳ አለቃ ጥጋቡ ገብርኤል ጂዛይ ቀብራራ የወታደር ልጅ ነኝ። እኔ አባቴ በውትድርና ሲያገለግል ኖሯል። እኔ ደግሞ በምችላት እውቅናዬ እቺን ሀገሬን አገለግላለሁ ማለት ነው። ላጠፋሁት ነገር ሳላውቅም ባለማወቅም በማወቅም ባጠፋሁት ጥፋት ሁላችሁም የኢትዮጵያ ሕዝብ ይቅርታ እንድታረጉልኝ በዚሁ አጋጣሚ መጠየቅ ፈልጋለሁ። አመሰግናለሁ።